መንግስት ሰራተኞች ጭማሪ በመደረጉ ነጋዴዎች ከፍተኛ ናራ ኑሮ ጭማሪ ያደርጉ ነው። እኔ አንድ ነገር ተቸግሬ ሲሄድ ገና ወንበሩን ጥሎ የሚወጣ አመራር ሞልቷል። ዘይት ዛሬ 2000 ብር ደርሷል፣ 1900 ደርሷል። ስለዚህ የማብራት ችግር አለ፣ የመንገድም ችግር አለ። ህዝቡ ባዋራ ሊያልቅ ነው። ህዝብ የሚናገረው እንዲህ ብቻ አይደለም፣ ከዚህም በባሰ ነው። እነዚህ የኑሮን መቃወስ የሚናገሩ ሰዎች በመንግስት ተመርጠው መወድሰ ብልጽግና በእንባ በሚቀርብበት መድረክ ላይ የተገኙ ከአገዛዙ ስኳር የተቋደሱ ናቸው። በመንግስት ቤት የተሰጣቸው ወይም ዘይት በቀበሌ የሚቀርብላቸው አሊያም መሰል ብልጽግናዊ ጉርስ ያገኙ ሰዎች እንዲህ ካማረሩ ድምፁ የታፈነው እንዳይናገር የተከለከለው ከተናገረ የሚታሰረውና የሚገደለው ሰው ምን ሊናገር ይችላል የሚለው ነው። እናም ለማና ቤት እንበል ልጆቻችንን አውጥተን መጣል ቀረን እኮ ሲል ይደመጣል። አዲስ አበቤ እንዲህ እየጮኸ ባለበት ወቅት መንግስት ደግሞ የነዳጅ ዋጋን ጭማሪ ገፍቶበታል። በመጀመሪያ ከአይኤምኤፍ ታዘዘና የነዳጅ ድጎማን አነሳ። በመቀጠልም አልደጉምም ባለው ነዳጅ ላይ የቫትና የኤክሳይዝ ታክስ ግብር አስከፍላለሁ ሲል ከረመ። ይህም 30% እንደሚሆን ሰርኩላር አሰራጨ። ሆኖም ህዝቡ ማጉረምረም እንደጀመረ ሲረዳ ስልቱን ቀየሰ። የነዳጅ ጭማሪውን ተከትሎ ህዝብ ያምጻል የሚል ሹክሹክታ ከሰማ በኋላ በከተማው ወጣቶችን እያደነ ማሰር ጀመረ። ህዝብ ስለተቃወሰው ኑሮ ብሎ ስለተወደደው ገበያ ሲል በሚያለቅስበት ወቅት የኢትዮጵያን ህዝብ ጉንዳን፣ ሾርት ሚሞሪያም፣ እውነትና እውቀት የሌለው አይኑን ገልጦ ማየት የማይችል እያሉ የሚዘልፉ ጠቅላይ ሚኒስትር ያሉት ብልጽግና ነዳጅ ዋጋ መጨመሩ ሳይበቃው ኑሮን ማመሰቃቀሉም ሳያንሰው የከተማዋን ወጣቶች እያፈሰ በማሰር ላይ ነው። እናም ብልጽግና ይሉት ስብስብ የአዲስ አበባን እናት በማጀቷም በልጇም 2 ጊዜ ያስለቅሳል። ልጇን ያስራል፣ እሷን ያስርባል። አብዛኛው የአዲስ አበባ ዋና ቦታ በእግር የሚኬድበት ቀን ያስፈልጋል። ነዳጁም ችግር ነው። ነዳጅ ስለቸገረን በእግራችሁ ሂዱ የሚሉ መሪ ያሉት የብልጽግናው ምዕመን በየ3 ወራት የነዳጅ ዋጋን ለመጨመር መወሰኑን ከገለጸ ቆይቷል። የነዳጅ ዋጋ ድጎማን አንስቶ የድሮን ግዢውን የቤተ መንግሥት እነጻውን እንደሚያከናውን ከታወቀም እንዲሁ ከአይኤምኤፍ ጋር ነዳጅን መንግሥት አይደጉምም ብለህ ፈርም ተብሎ ፍርም አድርጎ ተቀብሏል። ይህንን በማድረግ የኢትዮጵያን ሕዝብ ኑሮ የሚያስወድደውን ተግባር እየፈጸመ የነዳጅ ዋጋውንም እየጨመረ አብይ አህመድ በ10 ቢሊዮን ዶላር፣ ሽመልስ አብዲሳ በ9 ቢሊዮን ብር፣ ከድር ጁሃር እንዲሁ በረብጣ ገንዘብ፣ አዳነች አቤቤ በ2.2 ቢሊዮን ብር ቤተ መንግሥት ይሰራሉ፣ መኖሪያ ቤትና ቢሮአቸውን ያድሳሉ። እናም የአዲስ አበባ ህዝብ ልጆቹ በኑሮ ውድነት ምክንያት እንዳያምፁ ተብሎ ይታሰሩበታል። እሱ በኑሮ ውድነት ይቆላል። የብልጽግናው መንግስት ስልጣን ከያዘ በኋላ ለብዙኛ ጊዜ ትናንት የነዳጅ ዋጋ ላይ ጭማሪ አድርጓል። ሀገር ማስተዳደር ያልቻለው የብልጽግናው አገዛዝ አዲስ አበባ ላይ ተቀምጦ ሀገር እያስተዳደርኩ ነው፣ ሀገር ሁሉ ሰላም ነው፣ የብልጽግና አውሮፕላን እየበረረች ነው በማለት ባዶ የቃላት ፏፏቴን ቢያንቆረቁርም መሬት ላይ ያለው ተጨባጭ እውነታ የሚያሳየው ግን ብልጽግና ከሚያወራው በተቃራኒ ነው። እንደምናስታውሰው የብልጽግናው አገዛዝ የ4 ኪሎን ቤተ መንግስት የስልጣን ወንበር ከተቆናጠጠ 8 ዓመት የሞላው ቢሆንም የትግራይ ክልልን እስካሁን ማስተዳደር አልቻለም። አማራ ክልልም ከእጁ ከወጣ ዓመታቶች ተቆጥረዋል። ዛሬ ግን የብልጽግናው አገዛዝ አዲስ አበባ ላይ ብቻ ተወስኖ በየክልሉ የሚደረጉ ተጋድሎችን ለማሳነስ ቢሞክርም በዛሬው ዕለት ግን ያልተጠበቀው ክስተት 4 ኪሎ አፍንጫ ስር ተፈጥሮ አዲስ አበባ ቁም ስቅሏን እያየች ትገኛለች። እንደምናስታውሰው አሁን ላይ እና መሬት ላይ ያለው ተጨባጭ ሁኔታ እንደሚያሳየው ብርሃኑ ጁላ ፋኖን መለቃቀም ነው የቀረን፣ አብይ ደግሞ ሽፍታ የውጊያ መለማመጃችን ነው በማለት ቢያወሩም ለአማራነቱ እየተዋደቀ ትግል ላይ የሚገኘው የአማራ ፋኖ አዲስ አበባን በራዳር ውስጥ አስገብቶ መውጫ መግቢያ በሮቿን ሲከታተል ከቆየ በኋላ በዛሬው አዳር አዲስ አበባን ከበባ ውስጥ በማስገባትና በሰርጎ ገብ ሽምቅ ተዋጊዎች ወደ ከተማዋ ዘልቆ በመግባት በፈጸመው ታሪካዊ ገድል የተነሳ አዳነች አቤቤ ከተማዋን የሞላ የጸጥታ ኃይል አሰማርታ እንደ እብድ ውሻ ያገኘችውን ሁሉ በመናከስ ኦሮምኛ ተናጋሪ ያልሆነን ሁሉ ወደ ማጎሪያ በገፍ እያስገቡ ሲሆን በአዲስ አበባ ዙሪያ ምሽግ ቁፋሮ መጀመራቸው ተረጋግጧል። የሆነው ሆኖ ፋኖ በዛሬው ዕለት አዲስ አበባ ላይ የፈጸመውን ገድልና የአዳነች አቤቤን የምሽግ ቁፋሮ ምክንያት በዜና ወጃችን ተካቶ ወደ መጨረሻ የምታገኙት መሆኑን እየገለጽን በቅድሚያ ግን አዲስ አበባን በራዳር ውስጥ አስገብቶ ወደ ከተማዋ ዘልቆ በመግባት ታሪክ እየሰራ የሚገኘው የአማራ ፋኖ ለአዲስ አበባ ሕዝብ ያቀረበውን ጥሪ እናስቀድማለን። በዚህም መሰረት የአማራ ፋኖ ለአዲስ አበባ ሕዝብ እንዲህ ሲል ጥሪውን አቅርቧል።
የተከበርከውና በሀገራችን ኢትዮጵያ በየዘመኑ ለተፈጠሩ የፖለቲካ ለውጦችና የህዝብ አብዮቶች ግንባር ቀደም ገፈት ቀማሽ በመሆን አምባገነኖችን ከኢትዮጵያ ህዝብ ጫንቃ ላይ አራግፎ ለመጣል የከፈልከው ዋጋ ታሪክ በማይደበዝዝ ቀለም በወርቅ መዝገብ ከፍ አድርጎ የመዘገበው ዘመን ተሻጋሪና አኩሪ ታሪክ መሆኑ ይታወቃል። ስለሆነም አንተ የትላንቶቹ አርበኛ አባቶችህ ልጅ የሆንከው አዲስ አበባ ሆይ የአባቶችህን አደራ በማስጠበቅ የራስህንም ታሪክ ለቀጣዩ ትውልድ ከፍ አድርገህ ለማስተላለፍ አምባገነኑን የብልጽግናውን አገዛዝ የተጀመረውን የፋኖ ተጋድሎ በመደገፍ በህዝባዊ ማዕበል አራግፎ የመጣል ግዴታ እንዳለብህ ታሪክ አደራ ጥሎብሃል። አሁን ባለው ተጨባጭ ሁኔታ አዲስ አበባ ከሌላው የሀገሪቱ ዜጋ በተለየ አምባገነኑ የብልጽግናው አገዛዝ በፈጠራቸው ጦርነቶች የተነሳ መቀሌው ድረስ በጦር መሳሪያ ግዢ የተበላው ኢኮኖሚ ትኩሳት አዲስ አበባን እየለበለበው መሆኑ ግልጽ ነው። እንደሚታወቀው መላው የኢትዮጵያ ልጆች አጥንታቸውን ከስክሰው ላባቸውን አፍስሰው የገነቧት የአፍሪካ መዲና የጥቁር ህዝቦች አብረቅራቂ ድል የሆነው የአድዋ ድል ባለቤት የሆነችውና ከአፍሪካ የመጀመሪያዋ ከዓለም ሶስተኛዋ የዲፕሎማሲ ከተማ አዲስ አበባ በብልጽግናው አገዛዝ ዘመን የፖለቲካ ስብራት ገጥሟት የመከራ ቀበትን እያቃተተች ትገኛለች። በአዲስ አበባ አስተዳደር ውስጥ የሚኖረው ህዝብና ዜጋ ከሌላው የአገሪቱ ህዝብ በተለየ በርካታ ፖለቲካዊ መብቶቹን በአገሪቱ ህገ መንግስት ተነጥቋል። ባለፉት 27 ዓመት የኢህአዴግ ዘመን ለበርካታ ህገ ወጥ ተጽዕኖዎች ተጋላጭ ሆኖ መቆየቱ አላንስ ብሎ ይባሱኑ በአሁኑ የብልጽግናው አገዛዝ ዘመን ሁለንተናዊ ህልውናው ከፍተኛ አደጋ ላይ ወድቋል። አደጋውን በዋናነት የፈጠረው አዲስ አበባ የብቻዬ ናት የሚለው አክራሪ ብሔርተኛ መሆኑ ግልጽ ነው። አዲስ አበባ ከአራቱም የአገሪቱ ማዕዘናት የመጣ ህዝብ ከ140 በላይ ለሆኑ ዓመታት ላቡንና ጥሪቱን አፍስሶ በጋራ የገነባት ከ5 በላይ የሆኑ ተከታታይ ትውልዶች በአንድ ላይ ከትመው የኖሩባት የሚሊዮኖች ሀገር የሆነችውንና ከኢትዮጵያ መዲናነትም አልፋ የአፍሪካ ህብረት መቀመጫ ለመሆን የበቃችውን አዲስ አበባን የእኛ ብቻ ናት ብሎ መጠየቅ ከሞራልም ከታሪክም ከህግም ሆነ ከፖለቲካዊ አመክንዮ አኳያ ተቀባይነት የሌለው አጀንዳ ነው። እንኳንስ ኢትዮጵያውያን እንዳንለያይ ሆነን ተቦክተን የተጋገርንባት አዲስ አበባ ከተማ ራሱ ኦሮሚያ ክልልም ሆነ ሌሎች አካባቢዎች የሁሉም የኢትዮጵያ ህዝብ እንጂ የአንድ ክልልና የአንድ ብሔር ብቻ ሊሆኑ ከቶንም አይቻላቸውም። ከ75 በመቶ በላይ የሚገመተው የሀገሪቱ የፋይናንስ አቅምና የተማረ የሰው ኃይል የሚገኝባት አዲስ አበባ ከተማ የኢትዮጵያ ህዝብ ታሪካዊ ትስስርና አብሮነት ዋና እምብርት ቋጠሮ ነች። አሁን ላይ ያለው ሁኔታ ግን አዲስ አበባን ታሪክ አልባ እያደረጉ አዲስ አበባን በብሔር መሰረት ህዝብን እያሰቃዩ ይገኛሉ። እንደሚታወቀው ከ6 ሚሊዮን በላይ የሆነው የአዲስ አበባ ህዝብ ራሱን ችሎ ከ70 በላይ ከሚሆነው የዓለም ሀገራት የተናጠል ቁጥር የበለጠ የህዝብ ብዛት ያለው በመሆኑ ይህ ህዝብ በአግባቡ ከነቃና ከተደራጀ ራሱን ችሎ በብቃት መከላከልና መታገል ህልውናውን ማስከበር የሚችልበት ሁኔታ ከተፈጠረ አገዛዙ ከፍተኛ ስጋት ውስጥ እንደሚገባ ስለሚያውቀው አዲስ አበባን በደጋፊዎቹ ብቻ እንድትመሰረትና ታሪክ አልባ እንድትሆን የሚያደርገውም ከዚህ የመነጨ ነው። ስለሆነም ይህ ትውልድ በታሪኩ ከዚህ ጉዳይ በላይ ቅድሚያ ሊሰጠው የሚገባና በጋራ ተባብረው ሊቆምለት በጋራም ሊሞትለት የሚገባው ሌላ አሳሳቢ አጀንዳ በአሁኑ ወቅት ሊኖረው አይገባም። አገዛዙ ለህዝብ ያለው ከፍተኛ ንቀት በአስቸኳይ መቆም ካልቻለ ሁላችንም ሀገር አልባ መሆናችን የማይቀር ጉዳይ ነው። ባለፉት 8 ዓመታት ብቻ በአዲስ አበባ ጋሞች በማንነታቸው ተለይተው ሲገደሉ፣ የትግራይ ተወላጆች በጅምላ ከስራ ሲባረሩ፣ ሲታሰሩ፣ አማራዎች ተለይተው ቤታቸው ሲፈርስና ወደ ከተማ እንዳይገቡ ሲታገዱ፣ መስጂዶችና አብያተ ቤተ ክርስቲያናት በቡልዶዘር ሲፈርሱና በአጠቃላይ ኦሮሞኛ ተናጋሪ ያልሆኑ ዜጎች ቤት ሰርተው የማይኖርባት ሸገር የሚል የዳቦ ስም የተሰጣት አፓርታይዳዊ የከተማ ቀለበትን በመመስረት ላይ ያሉት ብልጽግናዎች አሁን ላይ አዲስ አበባ ላይ ሀቅ ሊባሉ እንደሚገባ የአደባባይ ሀቅ ነው። አሁን ደግሞ አዲስ አበባ ከየት ተነስታ የት እንደደረሰች የሚያሳየው ታሪካዊ አሻራዋ እንዲጠፋና የነዋሪዎቿ ማህበረሰባዊ ትስስር እንዲበጣጠስ ሲደረግ እያየን ይህ ሁሉ እየሆነ ያለው በአስተዳደሩ እውቀት ማነስ ሳይሆን ይልቁንም ጠባብ ፖለቲካዊ ዓላማን እውን ለማድረግ ካለ የብልጽግናው አገዛዝ ድብቅ ፍላጎት መሆኑን ተረድተን መታገል ይገባናል። የብልጽግናው አገዛዝ ይህን ሁሉ እያደረገ ያለው ያለ ምክንያት አይደለም። ከፖለቲካ የኃይል አሰላለፍ አኳያ አዲስ አበባን መቆጣጠር ስላለው ስትራቴጂካዊ ጠቀሜታ ከተቃዋሚው ጎራና ከህዝብ በላይ ጠንቅቆ ያወቀ በመሆኑ ነው። ድርጊቱ አንድን ከተማ በብቸኝነት በመቆጣጠር ብቻ የተወሰነ ሳይሆን የራስን ሀገር የመፍጠር ትልቅ ፕሮጀክት አካል ነው። ይህ በአዲስ አበባም ሆነ በአገር ደረጃ አክራሪ የኦሮሞ ብሔርተኞች እየፈጠሩት ያለው አደጋ
አንድን ብሔር ለይቶ የሚጎዳ ሳይሆን የኦሮሞን ሕዝብ ጨምሮ መላው የአገሪቱን ሕዝብ የሚጎዳና የአገሪቱን የመፍረስ ሂደት የበለጠ በማፋጠን እየተተገበረ ያለ በመሆኑ ሁሉም ሕዝብ በጋራ ቆሞ ሊታገል ይገባል። እንዲህ ባለ መልኩ ለአዲስ አበባ ሕዝብ የመጨረሻ ያሉትን የትግል ጥሪ ያቀረቡት ነበልባሎቹና አይበገሬዎቹ የአማራ ፋኖዎች የአብይ አህመድ አገዛዝ ባልጠበቀው መንገድ አብይ የአማራ ክልል ፋኖን ሲጠብቅ አዲስ አበባ ድረስ ዘልቀው በመግባት ሸዋ ያሉት የፋኖን አናብስት ተዋጊዎች አዲስ አበባን ከበባ ውስጥ በማስገባትና ከ6 በላይ ሽምቅ ተዋጊ ኃይሎችን ወደ ከተማዋ ሰርገው እንዲገቡ በማድረግ በዛሬው ዕለት አዲስ አበባ ከተማን ዳር እስከ ዳር የሞላ ፋኖ አዲስ አበባ ውስጥ ገብቷል የሚል በራሪ ወረቀት በመበተን ከተማዋ ጭንቅ ውስጥ እንድትገባ ያደረገ ታሪካዊ ክስተት ተፈጥሯል። ይህንን ተከትሎ በሌሊት በዚህ መልኩ በከተማዋ ሙሉ የተሰራጨውን በራሪ ወረቀት ለመሰብሰብ አዳነች አቤቤ አዳሯን የጸጥታ ኃይል አሰማርታ ለቀማ ላይ ብታድርም ተርፎ ወረቀቱ ወደ ሕዝብ መግባቱን ተከትሎ ሕዝቡ የፋኖን ትግል ለመደገፍ ከፍተኛ ንቅናቄ ውስጥ መግባቱ አስጨንቋቸዋል። የሆነ ሆኖ በዚህ መንገድ አዲስ አበባ ድረስ ዘልቆ በመግባት ፋኖ የሰራው ታሪካዊ ገድል አዲስ አበባን አስጨንቋታል። የ4 ኪሎ ቤተ መንግስትም እየታመሰ ይገኛል። በሌላ በኩል በአዲስ አበባ ዙሪያ እልህ አስጨራሽ ውጊያ እያደረጉ ያሉት የሸዋ አናብስት ፋኖች የእነሱን አዲስ አበባ ከበባ ያደረገ ውጊያ ተከትሎ አዳነች አቤቤ የጸጥታ ኃይሏንና ከመከላከያ ጋር በመነጋገር ስምሪት በመስጠት አዲስ አበባ ዙሪያ ምሽግ እየተቆፈረ መሆኑን በዛሬው ዕለት ከቦታው በደረሰን መረጃ መሰረት ለማረጋገጥ ችለናል። የሆነው ሆኖ አዲስ አበባን የትግሉ መቋጫ አድርጎ አምባገነኑን የብልጽግና አገዛዝ ከኢትዮጵያ ሕዝብ ጫንቃ ላይ አራግፎ ለመጣል ታሪካዊ ተጋድሎ እያደረገ ያለው አናብስቱና የማይጨበጠው መንፈስ የሚያቃጥል እሳት የማይዘለቅ ውቅያኖስ የሆነው የአማራ ፋኖ ተጋድሎውን አጠናክሮ ቀጥሏል። ይህንን ተከትሎ እነ አዳነች አቤቤ፣ ሽመልስ አብዲሳና አብይ አህመድ በፍርሃት ቆፈን ውስጥ ገብተዋል። ሕዝቡ ደግሞ የፋኖን ትግል በጉጉት የሚጠብቅ ሆኗል። በኢኮኖሚ ትኩሳት መቅንብ ድረስ የተበላው የኢትዮጵያ ሕዝብ ኑሮ አሁን ላይ ሕዝቡን ከጦርነት በፊት ገንፍሎ ኢኮኖሚው በራሱ ብልጽግናን ዘርጥጦ የሚጥልበት ደረጃ ላይ መድረሱ በበርካታ ፖለቲካ ተንታኞች ሲነገር የቆየ መሆኑ ይታወቃል።